ያው እንግዲህ በእንደዚህ አይነት የድድ መድማት ያልተቸገረ ሰው አለ ብዬ አላስብም። በተለይ በእኛ ሀገር ዛሬ 3 የድድ መድማት መነሻ ምክንያቶችና 3 የድድ መድማት መፍትሄ አማራጮችን እነግራችኋለሁ። እንኳን በደህና ቆያችሁን። በቅድሚያ ግን ጤናማ ኢትዮጵያ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩልን። እናመሰግናለን። ለድድ መድማት የሚሆኑ 3ቱን የመፍትሄ አማራጮች በምናይበት ጊዜ ላይ የመጀመሪያው እንደተባባልነው የጥርስ ንጽህና አጠባበቃችን እጅግ ከፍተኛ ሆኖ በጣም የተነቃቃ በጣም ከፍተኛ ሆኖ ትኩረት ያለው ቢሆን ይመረጣል። አንድ ታሪክ ልንገራችሁ። እዚህ ጋር ነጮች ወደኛ ሀገር ላይ በሚመጡበት ጊዜ ላይ በተለይም የጥርስ ሐኪም ወይም የጥርስ ሕክምና ትምህርት ላይ ያሉ ኢንተርንሺፕ የምንለው ወይም የልምምድ ጊዜያቸውን ወደ አፍሪካ ውስጥ ይመጣሉ። ዋነኛ የሚመጡበት ምክንያት ደግሞ አፍሪካ ውስጥ በጣም ብዙ የሚነቀል ጥርስ አለ። ምክንያቱም ማህበረሰቡ የእውቀት ደረጃው ዝቅ ያለ ስለሆነ የጥርስ ንጽህና አጠባበቁን በዛው ልክ ደካማ ስለሆነ ብዙ የተቦረቦረ ጥርስ ስለሚኖረው ብዙ የሚነቀል ጥርስ እዛ እናገኛለን ብለው ይመጣሉ። ተመልሰው ሲሄዱ ደግሞ ትልቁ ፉክክራቸው እኔ 100 ጥርስ ነቀልኩ፣ 200 ጥርስ ነቀልኩ፣ 50 ጥርስ ነቀልኩ እንደዚህ አይነት ፉክክሮች ናቸው። ያ ማለት ነው እንዳሉትም የጥርስ ንጽህና አጠባበቃችን ወይም ደግሞ ለጥርስ ንጽህና አጠባበቃችን ያለን ትኩረት በጣም ደካማ ከመሆኑ የተነሳ ለነሱ በጣም ምቹ የሆነ ሁኔታ እንዲፈጥርላቸው አድርጓል። ስለዚህ ዋነኛው የጥርስ ንጽህና አጠባበቃችን በከፍተኛ ሁኔታ እንዲለወጥ ማድረግ ነው። በትምህርት ቤቶች አካባቢ ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በዙሪያችን ያሉ ሰዎች ሊሆን ይችላል። ምናልባትም ብዙ ጊዜ አንድኛ ሀገር ላይ የምንታዘበው ነገር አለ። ትምህርት ቤቶች ላይ አንድ ተማሪ የፀጉሩ በሚያድግበት ጊዜ ወይም ደግሞ ጥፍሩ በሚቆሽሽበት ጊዜ ወይም ደግሞ ልብሱ ሲቆሽሽ አስተማሪው ይቆጣዋል። አስተማሪው ለምን እንደዚህ አታረግም፣ ለምን እንዲህ አታረግም ብሎ ወላጅም እስከ ማስመጣት ሊደርስ ይችላል። ነገር ግን ጥርስ ቆሽሿል ብሎ ግን ዞር ብሎ እንዲያየው አይችልም። ወይም ደግሞ ጥርስ ቆሽሿልና ጥርስ ለምን አላጸዳህም ብሎ የመቆጣት ወይም የምክር አገልግሎት የመስጠት ልምዱ የለም። እሱ ነገር ቢዳብር የተሻለ ለውጥ ይገኝበታል። ሁለተኛው የመፍትሄ አማራጭ ሜዲካል ቼክአፕ ማድረግ። ሜዲካል ቼክአፕ ስናደርግ ስለ ደም ጤንነታችን እናያለን። ደማችን በቀላሉ ወይም በሕክምናው በሚመከረው ወይም ሳይንሱ በሚለው መልኩ የደም መርጋት አለ ወይም ደግሞ የደም ኳንቲቲ ኳሊቲያችን እንዴት ነው የሚለውን ነገር በሕክምና ባለሙያዎች ቼክ ብናስደርግ። ሁለተኛው ነገር ደግሞ እነዚህ ምልክቶቹ ቢኖሩንም ባይኖሩንም ሬጉላር የሆነ ወጥ የሆነ ጠቅላላ የሆነ ሜዲካል ቼክአፕ ቢኖረን እርሊ ለማግኘት ወይም ደግሞ ቀደም ብሎ የችግሩን ሁኔታ ለመፍታት ያግዛል። ሶስተኛው አትክልትና ፍራፍሬዎችን አዘውትሮ መውሰድ፣ እንደዚሁም ደግሞ ውሃ በደንብ መጠጣት፣ በደንብ መጉመጥመጥ። ይሄ ደግሞ አፋችን እንዳይደርቅ ያግዘናል። የቫይታሚን ሲ ሶርስ በበቂ ሁኔታ እንድናገኝ ያደርገናል። ድዳችን ጠንካራ ታይት የሆነ ልጥፍ ያለ በጣም የሚያምር እንዲሆን ያደርግልናል። ያ ደግሞ የጥርስ ንቅናቄ እንዳይመጣ ወይም የድድ መድማቱ እንዳይከሰት አፋችን አካባቢ ላይ ያለው ኤንቫይሮንመንት በጣም ጥሩ እንዲሆን ያደርግልናል። እነዚህ ነገሮች በትክክል ተግባራዊ ማድረግ ውጤታማና በጣም የተሻለ የሆነ የጥርስ ጤንነት፣ የአፍ ጤንነት። በነገራችን ላይ እንዳጠቃላይ የአፋችን የንጽህና የጤንነት ሁኔታ የሰውነታችን የአኗኗር ዘይቤያችንን ይወስናል። አንድ በጣም በ40ዎቹ 30ዎቹ አካባቢ ላይ ብዙ ጥርሱን ያጣ ብዙ የድድ ኢንፌክሽን የድድ ችግሮች ያሉበት ሰውዬ በጣም ጤናማ የሆነ ላይፍ እየኖረ ነው ብለን መናገር አንችልም። ምክንያቱም አንድም የፈለገው መብላት አይችልም። የድድ መድማቱ ይኖራል፣ እሱ ይረብሻል። የአፍ ጠረን ይኖራል፣ እሱ ይረብሻል። የተቦረቦሩ ጥርሶች ሲኖሩ እነዛ ጥርሶች የሚነቀሉ ጥርሶች ይኖራሉ። የህመም ስሜቶች ይኖራሉ። የፈለገውን ለመመገብ ይቸገራል። እነዚህ ነገሮች በራሱ ላይፍ ኳሊቲያችንን ወይም ደግሞ የአኗኗር ዘይቤያችንን ዝቅ ከሚያደርጉ ነገሮች አንደኛው ነው እና የጥርስ ንጽህና አጠባበቃችን እጅግ በጣም በጨመረ ቁጥር ከነዚህ ሁሉ ችግሮች ነፃ የመሆን እድላችን በጣም ይጨምራል። ለማንኛውም በኔክስት ቪዲዮ እስከምንገናኝ በሰላም እንሰንብት። ቸርን ሰንብት።